ጥቅል የፊደላት መውጫ ቦታዎች 5 እንደሆኑ አይተን ነበር። እነዚህንም ደግሞ በዝርዝር ለማየት ቀጠሮ ይዘን ነበር። ከዛሬ ጀምሮ እነዚህን ዝርዝር የፊደላት መውጫ ቦታዎች አንድ ባንድ እናያቸዋለን። በመጀመሪያ የምናገኘው አልጀውፍ የምንለው ነው። ጀውፍ የምንለው በጉሮሮና በአፍ መካከል የሚገኘው ባዶ ቦታ ነው። ይህም በአፋችን እንደዚሁም በጉሮሮአችን ያለው ባዶ ቦታ ትንፋሽ የሚወጣበት የሚገባበት ቦታ ይህ ጀውፍ ይባላል ማለት ነው። ከዚህ የመውጫ ቦታ 3 የመሳቢያ ፊደላቶች ይወጣሉ። እነዚህም አሊፍ፣ ዋውና ያ። እነዚህ የመድ መሳቢያ ፊደሎች ከዚህ ጀውፍ ከሚባለው የመውጫ ቦታ ይወጣሉ። አሊፍ ሱኩን ሆና ከፊት ለፊቷ የፈትሐ ፊደል ከቀደማት መውጫ ቦታዋ ጀውፍ የሚባለው ቦታ ይሆናል ማለት ነው። ለምሳሌ ቃለ ስንል ቃፍ ፈትሐ አለ፣ ከሱ ቀጥሎ አሊፍ ሱኩን መጥቷል። ይህ የመሳቢያ ፊደል የሚወጣው ከዚህ ከጉሮሮና ከአፋችን መካከል በሚገኘው ባዶ ቦታ ላይ ነው ማለት ነው። እንደዚሁም ደግሞ ወው የወው መሳቢያ ፊደል ወው ሱኩን ሆና ቀድሟት የضማ ፊደል ከመጣ ይህ ወው የሚወጣው ከዚህ ጀውፍ ከምንለው ምሳሌ የቁሉ ስንል ቃፍ ደማ ነው፣ ከሱ ቀጥሎ ደግሞ ወው ሱኩን መጥቷል። በዚህ ጊዜ ይህ የመድ ፊደል የሚወጣው ጀውፍ ከሚባለው ቦታ ነው። እንደዚሁም ደግሞ ያ መሳቢያ ፊደል ማለት ነው። ያ መሳቢያ ደግሞ ከፊት ለፊቷ ከስራ ከቀደማት በዚህ ጊዜ ይህች የመሳቢያ ፊደል የምትወጣው በአፋችንና በጉሮሮአችን መካከል ከሚገኘው ባዶ ቦታ ላይ ነው። ለምሳሌ ቂለ በምንል ጊዜ ቃፍ ከስራ ሆኗል። ከሱ ቀጥሎ ደግሞ ያ መሳቢያ መጥቷል። ይህ እንደዚሁም እንደዚሁም የቁ ስንል ያሉት የመሳቢያ ፊደላቶቹ የሚወጡት ጀውፍ ከሚባለው ከአፋችን እስከ ጉሮሮአችን በሚገኘው ትንፋሽ በሚወጣበት በሚገባበት ባዶ ቦታ ላይ ነው ማለት ነው። ይህ የመጀመሪያው የመውጫ ቦታ ነው። ቀጣይ ደግሞ ሌላኛው መውጫ ቦታ እናያለን። ሰላም አለይኩም ወራህመቱላህ።